ትራምፕ አብይና ግብጽ አዲሱ የዲፕሎማሲ ድራማ። ሰላም ቤተሰቦች፣ ዶናልድ ትራምፕ በድጋሚ ወደ አፍሪካ ቀንድ ጉዳይ ብቅ ብለዋል። ዛሬ ከግብጽ ፕሬዝዳንት አልሲሲ ጋር በተገናኙበት ወቅት ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ አስገራሚ አስተያየት ሰጥተዋል። ትራምፕ ኢትዮጵያ በጣም ጠንካራ መሪ እንዳላት ሰምቻለሁ፣ እሱ ጠንካራ መሪ ነው ካሉ በኋላ ሁለቱን መሪዎች አገናኝተው ለማደራደርና ከስምምነት ላይ ለማድረስ ያላቸውን ጉጉት ገልጸዋል። ነገር ግን የትራምፕ ዲፕሎማሲ ምን ያህል ይታመናል? ትራምፕ አንዴ ኢራንን እመታለሁ ሲሉ፣ ሌላ ጊዜ ደግሞ ግሪንላንድን እገዛታለሁ በማለት ሰሞኑን ሲያሸብሩ ነበር። አሁን ደግሞ ወደ ኢትዮጵያና ግብጽ ዞረዋል። ከጥቂት ዓመታት በፊትም ግድቡን ያፈርሱታል ሲሉ የነበሩት ዶናልድ ትራምፕ ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድን ጠንካራ መሪ ማለታቸው የፖለቲካ ንፋስ ወዴት እየነፈሰ እንደሆነ ያሳያል። ይህ አዲስ አቋማቸው ግን በአባይ ግድብ ድርድር ላይ አዲስ ምዕራፍ ሊከፍት ይችላል ወይ የሚለው ትልቅ ጥያቄ ነው። እናንተ ምን ትላላችሁ? ትራምፕ በእውነት ገለልተኛ አደራዳሪ ሊሆኑ ይችላሉ ወይንስ ይህም ሌላው የትራምፕ ሾው ነው? አስተያየታችሁን ኮሜንት ላይ አስቀምጡልኝ።